በየቀኑ ጠዋት ስትነቃ ባንክ አካውንትህ ውስጥ 86400 ብር በነፃ ብገባልህና በቀኑ መጨረሻ ካልተጠቀምክበት እንደምጠፋ ብታውቅ ምን ታደርጋለህ? አንድም ሳንቲም እንዳይባክን ትጣጣራለህ አይደል? በየቀኑ የምትሰጥህ 86400 ሰከንድ ከገንዘብ በላይ ዋጋ አለው። ምክንያቱም የጠፋ ገንዘብ ልትካ ይችላል፣ የጠፋ ሰከንድ ግን ለዘላለም አክትሞለታል። አንድ ፕሮፌሰር ተማሪዎቹ ፊት ቀረበና አንድ ባዶ የብርጭቆ ማሰሮ አስቀመጠ። በመጀመሪያ በትልልቅ ድንጋዮች ሞላውና ማሰሮ ሞልቷል ብሎ ጠየቀ። ተማሪዎቹም አዎ ሞልቷል አሉ። በመቀጠል ትናንሽ ጠጠሮችን ጨመረባቸው። ጠጠሮቹ በድንጋዮቹ መሃል ባለው ክፍት ቦታ ሁሉ ሰገሰጉ። አሁን ሞልቷል አላቸው። አዎ አሉ። በመጨረሻም አሸዋውን ጨመረበትና አሸዋው ቀሪውን ሙሉ ቦታ አጣበበው። ይሄ ማሰሮ ሕይወት ነው። ትልልቆቹ ድንጋዮች ዋና ዋና ህልሞችና ዓላማዎች ናቸው። ጠጠሮቹ ስራህና ቁሳቁሶችህ ሲሆኑ፣ አሸዋው ደግሞ ትናንሽና የማይጠቅሙ ነገሮች ናቸው። መጀመሪያ አሸዋውን ማሰሮ ውስጥ ካስገባህ ለትልልቆቹ ድንጋዮች ቦታ አይኖርህም። ጊዜህን በማይረቡ ነገሮች ከሞላኸው ለትልልቅ ህልሞች ቦታ ታጣለህ። የዛሬ ውሳኔ ትልቁ ስህተታችን ጊዜ ያለን ይመስለናል፣ ግን ነገ ለማንም ቃል አልገባችም። ቅድሚያ የምንሰጣቸው ነገሮች ውጤታማ መሆን ማለት ዋና ለሆኑ ህልሞች ቅድሚያ መስጠት ነው። ትኩረትን የሚሰርቁ ነገሮች፣ ሶሻል ሚዲያና አላስፈላጊ ወሬዎች ጊዜህን የሚሰርቁ አሸዋዎች ናቸው። እንዳይሞሉህ ተጠንቀቅ። የጽናት ኃይል በየቀኑ በጥቂቱ ወደ ህልምህ መጓዝ ነገ የድል ፍሬ ሆኖ ይመለስልሃል። አሁኑኑ ተነሳ። ፍጹም ጊዜ የለም። ያለህ ምርጥ ጊዜ አሁን ነው። ጊዜህን ከገዛኸው ህይወትህን ትገዛዋለህ። ዛሬ ማሰሮህን በምን እየሞላኸው ነው? በአሸዋ ወይስ በትልልቅ ድንጋዮች? ሐሳብህን ኮመንት ላይ አጋራኝ። ይህ ቪዲዮ ጠቃሚ ሆኖ ካገኘው ላይክ በማድረግ ለሌሎች አድርስልኝ። ለተጨማሪ ህይወት የሚቀይሩ ቪዲዮዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ጊዜህን በስኬት መንገድ ላይ ተጠቀም። ቻው።